ይስጥልን እፎይታዎች ነን። ዛሬ 5 በ2018 በትንሽ ካፒታል ጀምራችኋቸው ሚሊዮነር የሚያደርጉ ቢዝነሶችን ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ ተከታተሉ፣ ታተርፉበታላችሁ። ከዚህ በተጨማሪ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በየቀኑ አዋጭ ቢዝነስ ይደርሳችኋል። እንደነገርኳችሁ ከአምስቱ ውስጥ አንደኛው ፈሳሽ ሳሙናዎችን፣ ሻምፖዎችን፣ ኮንዲሽነሮችን እንዲሁም ደግሞ ግሪስሊኖችን ማምረት ሲሆን እነዚህን በማምረትና በማከፋፈል ከፍተኛ ትርፍ ታገኛላችሁ። እነዚህን ቢዝነሶች ለመስራት በቤት ውስጥ በትንሽ ካፒታል መስራት የምትችሏቸው ሲሆን ስክሪን ላይ እንደምትመለከቱት ለመስራት በጣም ቀላል ነው። የተለያዩ ኬሚካሎች አሉ። እነሱን በማዋሃድና የሚጠበቅባቸውን ያክል ጊዜ በመጠበቅ ከዛ በኋላ በማሸግና በማከፋፈል ከፍተኛ ትርፍ የምትሰሩበት በጣም አዋጭና አትራፊ ቢዝነስ ነው። የጥሬ ዕቃም ሆነ የገበያ ችግር የለበትም። ጥሬ ዕቃውን በበቂ ሁኔታ ማግኘት ትችላላችሁ። እንዲሁም ደግሞ ካመረታችሁት በኋላ ለመሸጥ ምንም የሚያስቸግር ነገር አይደለም። መላ ኢትዮጵያዊ ይህንን ቢዝነስ ይፈልገዋል ማለት ነው። ፈሳሽ ሳሙና ይፈልጋል፣ ሻምፖ ይፈልጋል፣ ልብስ ለማጠብ፣ ዕቃ ለማጠብ፣ መስተዋት፣ ቤት ለማጽዳት እንዲሁም ደግሞ ለተለያዩ ነገሮች ለሬስቶራንቶች፣ ለሆቴሎች ይፈልጋሉ ማለት ነው። ከዚህ በተጨማሪ ከ17,000 ብር ጀምሮ ሊጀምሩት የምትችሉትና የጥሬ ዕቃም ሆነ የገበያ ችግር የሌለበት በጣም አዋጭና አትራፊው ቢዝነስ የሻማ ማምረትና ማከፋፈል ቢዝነስ ነው ማለት ነው። ሌላኛው የለውዝ ቅቤ ማምረትና ማከፋፈል ቢዝነስ ነው። ከዚህ በተጨማሪ ደግሞ ዘይት ማምረትና ማከፋፈል ቢዝነስም እንደዚሁ በጣም አዋጭ ከሚባሉ ቢዝነሶች መካከል ናቸው። እያንዳንዳቸውን ዝርዝር መረጃ እነግራችኋለሁ። ለምሳሌ የዘይት ማምረትና ማከፋፈል ቢዝነስ ሰሊጥ፣ ኑግ እንዲሁም ተልባ እንዲሁም ደግሞ ሌላ የቅባት እህል የሚባሉ ነገሮችን በመጭመቅና ወደ ዘይትነት ቀይሮ የሚሰጣችሁ ማሽን ሲሆን በቤት ቆጣሪ የሚሰራ ማሽኑን ገዝታችሁ እናንተ ይህንን እንደምታዩት ደንበኛችን ገዝቶ በዚህ መልኩ እንደ ጎርፍ እያመረተ እያከፋፈለ አሁን ሚሊዮነር ደረጃ ላይ ደርሷል ማለት ነው። በዚህ በጣም በአጭር ጊዜ ሀብታም መሆን ትችላላችሁ። ከዚህ በተጨማሪ ደረቅ ሳሙናዎችን በማምረትና በማከፋፈልም ከፍተኛ ትርፍ ማግኘት የምትችሉ ሲሆን በትንሽ ካፒታል ከ50,000 ብር ጀምሮ ደረቅ ሳሙና ማምረትና ማከፋፈል ቢዝነሱን መጀመር ትችላላችሁ ማለት ነው። ከዚህ በፊት ደረቅ ሳሙናዎችን ለማምረትና ለማከፋፈል እስከ 20 ሚሊዮን 30 ሚሊዮን የሚጠይቅ የነበረውን አሁን ግን በእፎይታ በኩል ከ50,000 ብር ጀምሮ ደረቅ ሳሙናዎችን እያመረታችሁ የገላ ሳሙና ሊሆን ይችላል፣ የልብስ ሳሙና ሊሆን ይችላል እያመረታችሁ እያሸጋችሁና እያከፋፈላችሁ ከፍተኛ ትርፍ ማግኘት ትችላላችሁ። ሌላኛው የሶስቱን በአንድ ላይ የሚሰራ የገብስ መፈተጊያ፣ የሽንኩርት መፍጫና የበርበሬ መደለጃ የሆነውን ማሽን ገዝታችሁ ለሰፈር፣ ለተለያዩ ለሆቴሎች፣ ለሬስቶራንቶች ይህንን አገልግሎት በመስጠትም ከፍተኛ ትርፍ ማግኘት ትችላላችሁ። ከዚህ በተጨማሪ ደግሞ የተለያዩ የእህል ወፍጮችን ለምሳሌ የጨው መፍጫ ማሽኖችን፣ የበርበሬ መፍጫ፣ የጤፍ መፍጫ፣ የበቆሎ፣ የስንዴ መፍጫ ወፍጮችን ተክላችሁ በቤት ቆጣሪ የሚሰሩትን እንዲሁም ደግሞ በስሪፌዝ የሚሰሩትን እንዳቅማችሁ ኤሌክትሪክ እንዳለው ማለት ነው በቀላል የሚባል ትርፍ አታገኙም። በጣም ከፍተኛ ገንዘብ ነው የምትሰሩበት። ነገር ግን ማሽኑን ለመትከል ብዙም ትልቅ ካፒታል የሚጠይቅ አይደለም። በጣም አዋጭና አትራፊው ነው። እንደነገርኳችሁ ይሄ ቢዝነስ ጥሬ ዕቃውንም ለማግኘት የምትቸገሩት ነገር የለም። ምክንያቱም አንድ ወፍጮውን ከተከላችሁት በኋላ ሰው እየመጣ እናንተ ጋር ያስፈጫል። እንዲሁም ደግሞ እናንተ ራሳችሁ የተለያዩ ነገሮችን እየፈጫችሁ እያሸጋችሁና እያከፋፈላችሁ ከፍተኛ ትርፍ ታገኛላችሁ። ቅድም የሻማ ከ17,000 ብር ጀምራችሁ መስራት ትችላላችሁ ያልኳችሁ እንደምታዩት የሻማ ማምረቻ ማሽኑ እንደ ላፕቶፕ ትንሽዬ ቦታ ላይ መቀመጥ ስለሚችል ከፍተኛ ትርፍ ያስገኛል። ሌላኛው የዘይት ማምረቻ ማሽን እንደምታዩት እንደዚህኛው በትንሽ ካፒታል ከ85,000 ብር ጀምሮ መጀመር የምትችሉትና ቴብል ላይ መቀመጥ የምትችል ነገር ግን እንደ ጎርፍ ዘይትን ማምረት የምትችልና ዘይትን በአጭር ጊዜ ውስጥ ከፍተኛ ትርፍ የምታገኙበት ሚሊዮነር የሚያደርጋችሁ ነው። ፎሎ ማድረጋችሁን፣ ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን አትርሱ። በየቀኑ አዋጭ ቢዝነስ ይደርሳችኋል፣ እንሸልማችኋለን።